ያገሬ ሰው አይተርት ወዳጄ የሴት ሱሰኛ የድህነት እስረኛ ነው ይላል። ወዳጄ እውነቱን እንነጋገር፣ ይህን መስማት ላይጥምህ ይችላል፣ ግን መድኃኒቱ መራራ ነው። ብዙ ወንዶች ገንዘብ የሚሰራው ሴትን ለማስደሰት ይመስላቸዋል። ፍቅር ማለት ማካበድና ብር መርጨት ይመስላቸዋል። ሳያውቁት ግን ሴትን በማሳደድ ሂደት ውስጥ ሀብታቸውን፣ ትኩረታቸውንና እድላቸውን ወይም ዴስቲኒ እየገደሉ ነው። ሴትን በማሳደድ የሚመጣው የማይታየው ድህነት እንዴት እንደሆነ ልንገርህ። ና ተከተለኝ። ትኩረትህ ይሸረሸራል። ሴትን ስታሳደድ ዓላማህን ታቆማለህ። ጊዜህ፣ ጉልበትህ እና ፈጠራህ ለራስህ እድገት ሳይሆን የእሷን ስሜት ለመጠበቅ ይውላል። እሷን ለማንቀባረር የምታጠፋት እያንዳንዱ ደቂቃ ከስኬትህ የተሰረቀች ደቂቃ ናት። የምታንጸው የእሷን ምቾት እንጂ የራስህን ኢምፓየር አይደለም። ሌላም አለ። ኬስህ ይቀደዳል ሳታውቀው። ስጦታ፣ እራት፣ መዝናናት፣ ሰርፕራይዝ ፍቅር ነው ብለህ ታወጣለህ። ግን እየገነባ ያለው ፍቅር ሳይሆን ዕዳ ነው። እየገዛ ያለው ደስታን ወይም ፕሌዥር እንጂ ሀብትን ወይም ዌልዝ አይደለም። ደስታ ደግሞ ወለድ አይከፍልም። ኪስህን አራቅቶ ይሄዳል። አእምሮህ ባዶ ይሆናል። ለማይገባት ሴት ስሜትህን፣ ሐሳብህንና ጭንቀትህን ትሰጣለህ። አንተ ራስህን መግራት ወይም ሰልፍ ዲሲፕሊን ሲገባህ ስሜትህ ይበተናል። የአንዲትን ሴት እሽታ ለማግኘት ቀኑን ሙሉ የሚጨነቅ ወንድ መቼ ነው ስለ ሕይወቱ ስትራቴጂ የሚያስበው? አእምሮህ በስሜት ከተሞላ ለገንዘብና ለስኬት የሚሆን ቦታ የለውም። ማሳደድም ክብርን ያሳጣል። ክብር የሚገኘው በራስ መተማመንና በአቋም ነው። ሁሌ እባክሽ ተረጂኝ እያልክ የምትለምን ከሆነ አንተ ለሷ ደካማና ተራ ወንድ ነህ። ሴቶች በተፈጥሮ የሚወዱት አቅጣጫ ያለውንና ድንበር ያለውን መሪ ወንድ እንጂ እንደ ቄጤማ የሚወዛወዝን ወንድ አይደለም። ደስታን በበኩሉ ምርታማነትን ይገድላል። ማታ ማታ መዞር፣ አላስፈላጊ ወጪ፣ የስልክ ላይ ወሬ፣ ጠዋት ስትነሳ አእምሮህ ደክሟል፣ ሰውነትህ ዝሏል። ህልምህ ግን መቼ ነው የምትነቃው ብሎ በናፍቆት ይጠብቅሃል። የደከመ አእምሮ ሀብት አይፈጥርም። የመሪነት ዘውድህ ይወድቃል። ስታሳድድ ሕይወትህ በምላሽ ሪአክቲቭ የተሞላ ይሆናል። ውሳኔዎችህ የሚመሩት በስሜት እንጂ በስትራቴጂ አይደለም። በሴት ስሜት የሚዘወር ወንድ ደግሞ መቼም ቢሆን ሀብታም፣ ባለስልጣንና የተከበረ አይሆንም። የጸጸት ዕዳ አይጣል ነው። አሁን ላይ ሊታይህ ይችላል። ጊዜህ፣ ትኩረትህ፣ ስምህ ሁሉም እየተበላ ነው። እያንዳንዱ የምትከፍለው መስዋዕትነት ተጠራቅሞ ዘግይቶ የሚታይ ድህነት ያመጣብሃል። ያኔ ሲገባህ ጊዜው ረፍዷል። የሚገርምህ ነገር እውነተኛ ወንድ ስስታም ነው። ጠንካራ ወንድ በጊዜውና በስሜቱ ላይ ስስታም ነው። ያለውን ሁሉ ለሴት አይሰጥም። ክብሩን በሴቶች ብዛት አይለካም። ትዕግስትን፣ ራስን መግዛትንና ነገን ማየትን ያውቃል። የነገው ማንነትህ የዛሬውን ይጠለዋል። አንድ ቀን ወደ ኋላ ትመለከታለህ። ለዚህ ሴት ብዬ ስንት ዕድል አሳለፍ ብለህ ትቆጫለህ። ልትማርበት፣ ልትሰራበት፣ ልትለወጥበት የምትችለው ወርቃማ ጊዜ በከንቱ እንዳቃጠልከው ሲገባ ጸጸቱ እሳት ይሆናል። መፍትሄው ምንድነው ካልከኝ አድምጠኝ፣ እነግርሃለሁ። ቀላል ነው። ትኩረትህን ወደ ራስህ መልስ። ራስህን ገንባ፣ ክህሎትህን አሳድግ፣ ገንዘብህን አጠራቅም። ሴትን እንደ ሕይወትህ ማዕከል ሳይሆን እንደ ሕይወትህ አንድ ክፍል ተመልከታት። ጉልበትህን፣ ገንዘብህንና ጊዜህን እንደ ወታደር ጠብቅ። አንተ ራስህን ስታሳድግ፣ ዓላማህን ስታሳድድ ሴቶች በተፈጥሮ ያከብሩሃል። ማሳደድ ስታቆም ኃይልህ ወደ አንተ ይመለሳል። የሀገሬ ወንድ ደስታ አታላይ ነው። ደስታ ወይም ፕሌዥር ደስታን ወይም ሃፒነስ ትመስላለች እንጂ አትሰጥም። ሴትን ማሳደድ ድምፅ የሌለው የድህነት ወጥመድ ነው። እባክህ ጊዜህን ጠብቅ፣ ገንዘብህን ጠብቅ፣ እድልህን ወይም ዴስቲኒ ጠብቅ። መጀመሪያ ራስን ገባ፣ ሌላው ሁሉ ተከትሎ ይመጣል። ፈላስፋው ጭሰኛ እንዳዘጋጀው
በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው